እንዴ ይሄና መጻሕፍት አንድ ናቸው እንዴ? ይሄ እኮ ጉድ ነው ያዘው እዚህ ውስጥ ጉድ ይዟል እኮ። ይሄንን ከእግዚአብሔር ቃል ጋር ደምረህ ልትጸልይበት ነው። አንተ ባትከተውም ብዙ ጉድ ከተውበታል እዚህ ውስጥ። ቋንቋ የማይገልጠው ጉድ ተሸክሟል እዚህ ውስጥ። ይሄ ቅዱስ አይደለም። ይሄ እግዚአብሔር ቃል ብቻ አይደለም ያለው። ይሄ ብዙ ነገር ከተውበታል። ታዲያ በዚህ ትጸልያለህ? ለመመርመር፣ ለማንበብ፣ ለማጥናት፣ ፕሬዘንት ለማድረግ ለሌሎች ነገሮች ልታውለው ትችላለህ። ስም እግዚአብሔርን እየጠራ ግን ልትጸልይበት አትችልም። ቅዱስ አይደለም። አትስመው፣ አትባረክበትም፣ አትሳለመው። ከብዙ ነገር ጋር የተቀላቀለ ነው። ይሄ አሁን ባለንበት ነባራዊ ሁኔታ ቅዱሳት መጻሕፍት እያሉልን፣ አባቶች እያሉልን፣ ብዙ ምርጫዎች እያሉልን በዚያ አንጸልይም። ሊቀውም አሉ፣ የሚያርሙኝ ከሆነ ታረማለሁ። ብዙ ብያኔ የሚፈልግ የሊቃውንትን የቅዱስ ሲኖዶስን የሚጠብቅ አይደለም። ይሄ ምናልባት ቅዱሳት መጻሕፍት ለማግኘት ችግር ያለባቸው በመሰደድ ውስጥ ያሉ፣ በጭንቀት ውስጥ ያሉ፣ በመኖርና ባለመኖር መካከል ያሉ፣ እድሉ የሌላቸው እሱን ሊቃውንቱ በሚበይኑት መምህረ ንስሐ በሚበይነው ሊጠቀሙ ይችላሉ። አማራጭ ሲጠፋ ንስሐንም በስልክ አይልም። ራስህ ለካህን ፊት ለፊት ገጽ በገጽ ንስሐ እንደዚህ ነው። ተነሳሂው እየተሰቀቀ ንገረኝ፣ ለእግዚአብሔር ክብር ስጥ፣ ተናዘዝ፣ ለእኔም ንገረኝ፣ ፊት ለፊት እየተያየ ስርዓታችን ይሄ ነው። ይሄም ችግር ካለ በቦታ ርቀት ካህን በማይገኝበት ፋታ በማይሰጥበት ለሞት በሚያደርስበት ጥብቅ በሆኑ ጉዳዮች ይሄም በመምህረ ንስሐ ውሳኔ የሚፈጸም ይሆናል እንጂ ቤተክርስቲያን ስርዓቷ ካህኑና ተነሳሂው ቁጭ ብለው ፊት ለፊት እየተነጋገረ ሳይደብቅ በዝርዝር ሳይፈራ እንደ ባልንጀራ የሚነግረው ነው። ይኸውላችሁ ሊቃውንት እንደሚሉት ሐኪም ቤት ሄደህ ቁስልህን ለሐኪሙ ለዶክተሩ ገልጠህ እንደምታሳየው ያንተንም ቁስሎች ለካህኑ ገልጠህ አሳየው ነው የሚለው። ከነ ጭንቀታችን፣ ከነ መሳቀቃችን፣ ከነ መጨነቃችን ገልጠን ነው የምናሳየው።